ኧረ ቅናትም ልክ አለው እንዴ ከልክ አለፍሽ አሁን እሺ በቃ አንቺ ቆሻሻ ቻው በቃ ለምንም ንዝንዝ ጭቅጭቅ ስልክን ስጥ ባቂ ዘራ ምንድን አልሐምዱሊላህ ምስጋና ላንተ ይሁን ያ መውላ አሉ ሰላም አለይኩም እንዴ አልሽ እንዴ አንቺ እንዴ ምን ነው የኔ ያህል እንዴ ጠፋሽ እኮ ቆየን ከተገናኘን እንዴ ማቼ የቆየ መስሎኝ እኮ ነው እንዴ ምን ነው ሰው እንዴ ይጠፋል እንዴ አንቺ ሳበዛሽ ቤተሰቦችሽ ሁሉ ማን ናቸው ባልሽ ልጆችሽ አረ እንደዚህ አይጠፋም እንዴ ጥሩ አይደለም ምን ነው የኔና አንቺ ነገር እንዴ ነው ታዳስ እንዴ አንዳንዴ ቢቅ በይ እንጂ እንገናኝና ሻይ ቡና እንላለን እውነት ነው ስሚ ኦኬ እንደዛ ነው አይ አሪፍ በቃ እንደውም እንደዛ ከሆነ በቃ እኔም ወደ ስራ እየወጣሁኝ ነው በዛው ከስራ በኋላ እንገናኛለን አይሻልም እንዴ ስንት ነገር አለ ብዙ ነገር አለ የምናወራው እንዴ እውነት ነው ባይ እንግዲህ አትጥፊ በኋላ እንገናኛለን ደግሞ እንደለመድሽው ስልክሽን ዝጊ አሉ በቃ እሺ እኔም ስራ ሊወጣ ነው ስራ ረፍዶብኛል ባክሽ ይመችሽ እሺ በቃ አንቺ ቆሻሻ ቻው በቃ እንግዲህ እሺ እንገናኛለን በኋላ በቃ መልካም እሺ ቻው እሺ ከማጋኑ ደግሞ እንደሚገለፈጠው ከማጋኑ እንደምታወራው እንዴ ከሰው ጋር ነው ምን ሆነሻል ያንተ ሰው ማለቂያ የለውም እንዴ ማለቂያ የለውም እንዴ ምን ነው እንዴ ምን ያርበተብታል ከማጋኑ እንደዚህ የምታወራው እንገናኛለን ጠፋሽ ምናምን ምን ነው ይሄ አዲስ ነገር አይደለም ሁሌም የሚያደርገው አይደል እንዴ አይ ዛሬው ይለየ ዛሬ ተለየብኝ ቅናት መሆኑ ነው የምን ቅናት ነው ሴት ልጅ እኮ ናት ካንተ ጋር ያወራች ያለችው እንዴት ያወራት እንደሆነ ታይቷል እንዴ ምን ችግር አለው ታዲያ እንዴ ትስቃለህ እንገናኛለን ናት እንዴ ምን አልከኝ ቤተሰብ ያላት ናት ምን ያስቀናሻል አይደለ ቤተሰብ ያላት ስለዚህ መገናኘቱ ለምን አስፈለገ እንገናኛለን ቢሮ ሊወጣ ነው ጠፋሽ ጓደኛ እኮ ናት ምን ችግር አለው ታው እንጂ ጓደኛ ናት እና እኔ በደወልኩ ቁጥር ከሌጋ በደወል አልብኝ ብዬ መንገር አለብኝ እኔ እንደዛ ባላልኩም ግን ከማጋ ነው የምታወራው ማን ነች ለምንድን ነው የምትገናኝ አይደለም እኔ አሁን አወራር እኮ ነው እንዴ ገና በጧት ፈገግ ብለ በዚህ ሰዓት ለማው ሰዓት ነው ቀናሽ ማለት ነው ቀናሽ እንዴ እኔ እሱን አላልኩም ማን ነች ምንድነች ለምንስ መገናኘት አስፈለገ ደግሞ በጧት በ7 ሰዓት ማን ነው መደወልልህ በዚህ ሰዓት እንዴ ቢሮ ሊሄድ ነው ቾክላለው ቁርስ አፍጥኝ ስትል ነበር እንዴ ቢዬሽ ነበር እንዴ ምን ችግር አለው እንዴ ሰው ያወራል እንዴ ሁሌ አንቺ መንገር አለብኝ እንዴ ቆይ አንተ አይደለም እኔ ምስት እዚህ ጋር ያለው ጠፋሽ አንገናኝም ምናምን ነገር እንዴ አይደለም ጓደኛዬ ናት ምን ችግር አለው ደውዬ ካዋራት ልጆች ያላት ባል ያላት ቤተሰብ ያላት ሴት ናት ምን ችግር አለው ተው እንጂ አንቺ ዝም ብለሽ ያወራሽ አይደለ እኔ ከወንድ ጋር እንደዚህ ገለፍጣለሁ እንደዚህ ያወራለሁ እንገናኝላለን ምን ያረጋት ነው ቆይ ምን ሆነሻል
ቆይ ለምንድን ነው የምትገናኙት? ዝም ብለን ለመጫወት ነው እንዴ ምን ነው ከኔ ጋር ብትጫወት ከኔ ጋር ራሱ ለማትጫወት ከሰው ጋር ለምትጫወት ወይ አሁን አንቺ ቀንተሽ ሞተሻል በዚህ ቀና አዎ ቀንቻለሁ ባላ አይደለ እንዴ እኔ እዚህ ጋር ያለው ከማንም ሴት ጋር ስትገለፍ ዝም እንዲል ፈልገና አትሄዳትም ደግሞ ዛሬ ቢሮ ምናምን የምትለው ነገር አርፈ ቆርሰን ብራ ሳልሰራ ልውል ነው እዚህ ቤት ትሰራታለህ አይደል ይሻላል ቤት ሰራለሁ ይሄ ከቤት መውጫ ዘዴ ነው አርፈ ቤት ትሰራታለህ አይገርምህ እንዴ አንቺ እኮ አታረግም አይባልም እንዴ ጉድ እኮ ምን ነው ይሄን ያለቃጠለሽ አንተ እስቲ ስልክ ልያት ማን እንደሆነ አምጣት ላለች እንዴ ይሄንማ ማውቅ አለብኝ ጠይቃታለሁ ማንነቷ ገና በለሊት ደውላ እንደዚህ የምታሰቀ ሴት እንደምቆጭሽ ታውቃለሽ ለምን ነው የሚቆጨኛል አንድ ባለ ትዳር ሴት ምን ልትሆን ነው በለሊት ሰው ላይ ደውላ እንትን የምትለው ወርበይ አንተ አልያት ማን እንደሆነ ለምን ነው የሚያምነው አርፈሽ ተቀመጭ ለምን ነው አርፈ የሚቀመጠው ምን አለ ምን ችግር አለው ባይ ወይስ የኔ የተለየ ነገር አላችሁ ድሮም ካንቺ ጋር ነበር ምንድነው ዛሬ በቃ ማን እንደሆነ ማለት ፈልጋለሁ እና አልታመንም እሱ ያንተ ጉዳይ ነው አሁን ማንነቷን እንድታሳይ አልታመንም ወይ እሱን አይደለም አሁን እያወራን ያለ ነው የሴትዮዋ ማንነት ነው ማወቅ የምፈልገው እኔ እዚህ ጋር ቆሜ ለአንተ ቁርስ እያዘጋጀው አንተ እዚህ ጋር ቁጭ ብለህ እንገናኛለን በቃ ጠፋሽ እንዴነሽ ምናምን ተናፍቀሻል ቁጭ ብለሽ ትባልሽ አባት አልበላም ካንተ ጋር በቃ ይያ ከዚህ ምንድነው በቃ እሺ ስልኩን ስጠኝ ማንደሆነሽ ማወቅ ፈልጋለሁ ይሄ ምግቡን ትችል ልነሳ ለምን ነው ደግሞ እሷ ጋር ልትበላ ፍልጅቷ ዛሬ ምን ሆነ አረ ማን እንደሆነሽ ማወቅ አለብኝ ደውዬ ጠይቃታለሁ እሺ ከዛስ ካለቃ ማን እንደሆነችና ለምን ካንተ ጋር እንደምታወራ ለምን እንደምትገናኙ ነው ጠይቃት ወይ ያንቺው ቀንተሽ ሞተሻላ ሰው እንደዚህ ነው የሚቀና ሰው እንደዚህ ነው የሚቀና ባረባ ባልረባ ቁጥር ማናት ምትዩ እንዴ እኔ አልታመንም እንዴ ቆይ ለምንድን ነው አልታመንም ቀንተሻል እንደሆነሻል ከምትለምደው ስልኩን ማሰጠኝ እኔ እኮ በጉልበት መውሰድ አላቃተኝ እሺ ጉልበት ያምርሻል እሺ ነይ ወሰጃ ነይ ይኸው ነይ በጉልበት ያምርሻል ነይ ምን ትመስላለች ይሄ ምግብ እንዳልበላ ነው አይደል ለምንድን ነው ስልኩን ማሰጠኝ ቆይ ለምንድን ነው ስልኩን ሰጣኝ ማላየው ምንድነው ችግር ከልጅቷ ጋር ያለ ነገር ምንድነው በመካከላችሁ ያለ ነገር አይሻለሁ አልሰጥሽ ለምንድን ነው ማታሳየኝ ምንድነው በእናንተ መሃል ያለው ነገር ምን አስደበቀ ንጹህ ብትለምዶ ምደብቀው አልሰጥሽ ለምን ነው ማሰጠኝ አልሰጥሽ በቃ ለጠይቃት ፈልጋለሁ ምን እንደሆነችና ማን እንደሆነ በዚህ ጧት ደውላ እንደምታስገለፍጥ ሴት ማን ነች ደሞ ከቢሮ ስትወጣ የምትገናኙት ለምንድን ነው ለምን አልነገርከኝም ታዲያ በቃ ሁሉንም ነገር እኔ እከሌ ጋር ልገናኝ ነው እከሌ ጋር ልደውል ነው እከሌ እንዲ አንቺ ማስፈቀዳለህ አው ምን ነው የሳ ሲሆን ደበክ እንዴ ሌላውን እየተናገርኩ አይደለም የዛሬውስ የባሰ ያንቺ የዛሬ ባሰ ነው ይኸውልሽ ካሁን በኋላ እንደዚህ አይነት ነገር እንዳታነሽብኝ ከአንድ ሺህ ሰው ጋር ካወራውኝ አንድ ሺውንም በቃ ደውለሽ ማንነሽ ልትያት ነው ወንድ ቢሆን በምን ታውቃለሽ ወንድም አይደለም እንዴ ነሽ ጣፋሽ ምናምን ይያልካ አይደል እንዴ ወንድ እንደ ሴት ነው የምታዋራው ምን ችግር አለ እኛ አንዳንዴ አራዳዎችን እንደ አራዳ ቋንቋ መናገር እንችላለን ተው እንጂ ተው ዛሬ ነው እርድናውን ያመጣው ዛሬ ነው የእናንተ እርድና ጾታ መቀየር ነው እንዴ አሁን ለምን ንዝንት ጭቅጭቅ ስልክን ስትባቂ ምንድን አበዛሽው አሁንስ አሰጠኝም ስልክን አሁንስ አበዛሽ እሺ ቁጭ ብለህ ምግቡን ብላ ያቀርብልን እኔ እኮ አይደለም ላንተ እኮ አበላሽኝ ነገሩን በጠዋት ነገር አበላሽኝ እኮ ደግሞ ከስራ አስረፍድሽ ምን ትመስላለች ስልኩን ስጠኝ ማለት ነው ይሄን ሁሉ ያስደረገ እና እኔ ካልታመንኩ ማለት ታምንልሽ ነው እና እንድትታመን አይደለ እንደሌው ማንነቷን ልወቅ ያልኩ ይሄ ማመን አይደለም ማይናገሩን በልታይት ይሄ ማመን አይደለም ስልኩን ካላየው ማንነቱን ካላየው አላም ነው ይያልሽ እኮ ነው ያ ማለት ስልኩ ነው እንጂ
አይንሽን ነው እንጂ እዚህ ውስጥ ያለውን ነገር ካየሽ በኋላ ነው እንጂ እኔን አታምኚኝ ማለት ነው ቆይ ችግር ምንድነው ብታሳየኝ ያንቺ ችግር ምንድነው በቃ ማየት ነው የሚፈልገው ማን ነው ምንድነው የምታዩ ስልኩ ውስጥ ያለው ስልኩ ሁሌ ካንቺ ጋር አይደል ያለው አሁን ከኔ ዛሬ ምን ተገኝቶ ነው ለምንድን ነው የከለከልከኝ ለምን የከለከልከኝ የሆነ ነገርማ አለበት አይደል የሆነ ነገርማ አለበት ይገርምህ ቃጠሎ ነሽ ቃጠሎ ነገር ሁለተኛ እንደዚህ አይነት ነገር እንዳታነሽብኝ ነበር ስልኩ ለመስጠት ነው እየተቆጣ የምትሄደው ቆይ እንደው ማይገርምሽም እንኪ ቢ ይሄው ትችልሻለሁ ቢ ምን እንደምታገኝ እስቲ እናይሻለን ምንድነው የሚያረጋት ደግሞ ወይኔ ጉዴ ስማ አብዲ ፍቅር ከዚህ ባክ ወይኔ ጉዴ ፈላ ና በጣም ይቅርታ አድርግልኝ እኔ እሷ አልመሰለችኝም እሺ ና እሺ ስልክን ወስድ ትሄዳለህ እሷ አልመሰለችም ትላለች እንደ የፈለገችውን ካወራች በኋላ እኔ እንደዛ አልመሰለኝም ማስሱቁ ስትገለፍጡ ሌላ ነገር መስሎኝ ነው ና እሺ ቁጭ በል እኔ እንደዛ አልመሰለኝም አንተ ስስቅ ደስ ሲለኝ ምን ላድርግ ና ቁጭ በል ምን ትመስላለች ሰው እንዲህ ነው የምታመነው እሺ በቃ ቁጭ በል አልኩህ እኮ እንዴ ቁጭ በል ኧረ ቅናትም ልክ አለው እንዴ ከልክ አለፍሽ አሁን እሺ በቃ ብለው በቃ አሁን ኝኝኝኝ እንዳልሽ ነው አይደል ኝኝኝኛም በልተውጣቻለ ታንቺ እንደ አይነት ትዳር ቢኖር እንዴት እንደሚመር እንዴት እንደሚያቅለሽልሽ እንዴት እንደሚያስከብግብ እንደ አይነት ሴትማ ቢሆን አሁን በአንድ ግርህ ነው የምትሄደው መንገድ ላይ ጨርቀን ጥለ ጨጓራ ነጭ ጸጉር ያበቅል ነበር እንደዚህ ከሆነ አረ የምን ጨጓራ ነው የሱ ጨጓራ ምን የሱ ጨጓራ የሷ ጨጓራ ራሱ አይምሮ ራሱ ይሰጣል መንገድ ላይ ጨርቀን ጥለ ነው የምትሄደው ከራስ ጋር ማጥቶል አሰበኸዋል ግን ምን ትላለህ እንዴ ነበር ምን አደረኩ ብለልኝ ጠጣልኝ በጠዋት ታስቆጠኛለች እንደ ደሞ እቺ ቆጣጣ አስበዋል እዛ ቢሮ ስትገባ ቆይ ምን ሆና ነው እቺ ልጅ ምንድነው ዛሬ ደግሞ እኔ ደግሞ ቆይ ከማጋ ልገናኝ ነው እንዴትስ ልገናኛት ነው እንደዚህ ዘንጦ ሄዶ እንዲሁ በቃ ቤት ውስጥ ነው የሚውለው እንደዛ እንተዛ ሰራ እንደዛ ማይ ጋድ ያንቺ ጨጓራ እዚህ ይቀጥላል የኔ እዛ ይጭሳል ማታ ሲገባ ሲደመር ምንድነው እሳት ይሆናል የወጣለት እሳት ሆኖ ቤቱን ያቃጥላል ኦይ አሁን በልተልኝ አው ከኔ ጋር እንደዚህ ሲስቀይሻ ከማንም ጋር ከመጥ ምን ካንቺ ጋር ሃሃሃሃ እያልኩ አይደል እንደሚውለው አይደል የኔ ቆይ ምን አለበት አንዱ ዋጋ ደውዬ ቤት ዝም እሺ الحمد لله مسكانا